ነፍስያ حرام ነገር ብትሰራ ችግር የለውም የሚመለከት ሰው የለም ይሄው በበሩ ተዘግቷል ጨለማ ነው ብላ ነፍስያ አንተን በመጠራበት ጊዜ ምን ይላል ገጣሚው فاستحيي من نظر الاله وقل لها يا الله سبحانه وتعالى መመልከት አላህ እንደሚመለከት አስታውስና ሐያ አድርግ አላህን ፈረው ከዛም ለነፍስያ በላታል ورجل طلبته امراه ذات منصب وجمال فقال اني اخاف الله አካባቢው ላይ በጣም ሰዎች የሚመኙት የሆነ ቆንጆ የሆነች ገንዘብ ያላት ከተከበረ ቤተሰብ ሰዎች ዘንድ የሆነች ሴት ለሐራም ጠይቃው ስታበቃ ብዙ ሰዎች ለሐራምም ለሐላልም ፈልገው የማያገኙት ሴት ይሄንን ሰው ለሐራም ነገር ስትጋብዘው فقال اني اخاف الله እኔ አላህን እፈራለሁ ማለት የቻለ ሰው ምንም እንኳን ሁለቱ ብቻቸውን ቢሆኑም ሌላ ሰው የማይመለከታቸው ቢሆኑም አላህ Subhanahu Wa Ta'ala ያየኛል ይመለከተኛል ሙራቀበቱላህ عز وجل في السر والعلن አላህ Subhanahu Wa Ta'ala ሁሉን ነገር ያውቃል ብሎ اني اخاف الله ያለ ሰው አላህ Subhanahu Wa Ta'ala በጥላው ስር ያደርጋል ለዚህ ታላቁ ምሳሌያችን ነብዩላህ ዩሱፍ አለይሂ ሰላም ናት ምራአቱል አዚዝ ያቺ የተከበረች የሆነች ሰዎች ሁሉ ሸርን ጉድ የሚሉላት የሆነች የንጉሱ ሚስት ቆንጆ የሆነችው ለሐራም ነገር ጠይቃቸው ነብዩላህ ዩሱፍን አለይሂ ሰላም ተመልከቱ ነብዩላህ ዩሱፍ አለይሂ ሰላም ይሄንን የሐራም ጥያቄ መቀበል ካልቻሉ እርምጃ እንደሚወሰድባቸው ያውቃሉ ለምን ምራአቱል አዚዝ ነች የንጉሱ ሚስት ነች ነብዩላህ ዩሱፍ አለይሂ ሰላም ቤተ መንግስት ውስጥ ያሉት እሷና እሳቸው ብቻ ነበሩ ነብዩላህ ዩሱፍ አለይሂ ሰላም ከሀገር ተሰደው ሌላ ቦታ የሚኖሩ ነበሩ ይሄን ለምንድን ነው የምናነሳው አንዳንድ ሰው አካባቢው ላይ حرام መስራት አይፈልግም ክፍለ ሀገር ሲወጣ حرام ይሰራል ውጭ ሀገር ቻይና ዱባይ ሲሄድ حرام ይሰራል አካባቢው ላይ ዘመዴን ቤተሰቦች ማሰደብ የለብኝም ይላል ነብዩላህ ዩሱፍ አለይሂ ሰላም ማንንም ማያቃቸውም እዛ አካባቢ ነገር ግን እነዚህ ሁሉ ከዚህም ውጭ ያሉ ሌሎች ምክንያቶች ቢኖሩም قال معاذ الله انه ربي احسن مثواي በአላህ ተጠበቃለሁ አሉ ነብዩላህ ዩሱፍ አለይሂ ሰላም ይሄንን ነገር ከማድረግ በአላህ ተጠበቃለሁ ምንም እንኳን حرام ነገር ለመስራት ስናስብ ሰዎች የማያዩን ቢሆኑም አላህ Subhanahu Wa Ta'ala ይመለከተናል በካዕባ ዙሪያ ሁለት ሰዎች ተቀምጠው አላህ Subhanahu Wa Ta'ala እኛን የሚሰማው ጮክ ብለን ስናወራ ነው ወይንስ ድምጻችንን ዝቅ አድርገን ስናወራ ብለው ይነጋገራሉ እንግዲህ ጆሮአችን የመስማት አቅሙ ከሆነ መጠን በታች ከሆነ መስማት አንችልም ከሆነ መጠን በላይ ከሆነ መስማት አንችልም ይሄንን በሚነጋገሩበት ጊዜ ሁለቱ ሰዎች አላህ Subhanahu Wa Ta'ala ከሰማይ የቁርአን አንቀጽ አወረደላቸው ወአሲሩ ቀውለኩም አው ኢጅሃሩ ቢህ ኢነሁ ዓሊሙን ቢዛቲ الصدور ከፈለጋችሁ በሚስጥር እየተንሾካሾካችሁ አውሩ ከፈለጋችሁ ደግሞ ድምጻችሁን ጮክ አድርጋችሁ አውሩ አላህ Subhanahu Wa Ta'ala ከመናገራችሁም በፊት ደረታችሁ ልባችሁ ውስጥ ያለውን ያውቃል ምን ይላል ገጣሚው ብቻህን በመተውንበት ጊዜ ነፍስያ حرام ነገር ብትሰራ ችግር የለውም የሚመለከት ሰው የለም ይሄው በበሩ ተዘግቷል ጨለማ ነው ብላ ነፍስያ አንተን በመጠራበት ጊዜ ምን ይላል ገጣሚው فاستحيي من نظر الاله وقل لها يا الله Subhanahu Wa Ta'ala መመልከት አላህ እንደሚመለከት አስታውስና ሐያ አድርግ አላህን ፈረው ከዛም ለነፍስያ በላታል ان الذي خلق الظلام يراني ሰዎች ባያዩኝም ያ ጨለማን የፈጠረው ጌታ ይመለከተኛል በላት ለነፍስ ብቻን ሆነ ነፍስያ ሞባይልህን አውጥተህ አጸያፊ ነገሮች እንድታይ ልትጋብዝ ትችላለች ማንንም አይመለከትም ይሄንን حرام ነገር ስራ ልትል ትችላለች ነገር ግን ሙራቀበቱላህ عز وجل አላህ Subhanahu Wa Ta'ala ይመለከተናል ብለን የምናስብ ከሆነ በጣም ብዙ ወንጀሎችን ለመታቀብ ሰበብ ይሆነናል ከዛ ቀጥሎ ምን አሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም ورجل تصدق أخفى حتى لا تعلم شماله ما تنفق يمينه سويو صدقة بميسطبت ጊዜ በቀኝ እጁ ሰደቃ ሲሰጥ ግራ እጁን የማያሳይ ከሆነ ነገ በጥላው ስራ አላህ Subhanahu Wa Ta'ala ያደርገው ቀኝ እጁ ሰደቃ በሚሰጥበት ጊዜ ግራ እጁን የማያሳይ ከሆነ ለሚስኪኖች ሰደቃ በሚሰጥበት ጊዜ ሙስሊም ወንድሞቹ ሳያዩ ደብቆ የሚሰጥ ማለት ከጎኑ ያለው ወንድሙ የመስጂድ ጀማዓው ሳያይ ሰደቃ የሚሰጥ ሰው ይሄ ከአላህ Subhanahu Wa Ta'ala ከፍተኛ የሆነ ምንዳል ምንም እንኳን ሰደቃን በግልጽ መስጠት የሚፈቀድ ቢሆንም ሌሎችን ሰዎች ለማነሳሳት ሌሎችን ሰዎች ለመቀስቀስ ሰደቃን በይፋ መስጠት የሚፈቀድ ነገር ቢሆንም ነገር ግን በድብቅ ሰደቃን መስጠት በዚህ መልኩ ከፍተኛ የሆነ ምንዳ የሚያስገኝ ነገር ነው ማለት ነው ሌላኛውና የመጨረሻው ወረጁሉን ذكر الله خاليا ففاضت عيناه ብቻውን ሆኖ አላህ Subhanahu Wa Ta'ala አስታውሶ አይኑ አላህን በመፍራት ያነባ የሆነ ሰው ያለቀሰ የሆነ ሰው ይሄም ነገር አላህ Subhanahu Wa Ta'ala በጥላው ስር ከሚያደርጋቸው ሰዎች ነው